ውስጥ ስገባ ከወንዶች ጋር ተቃቅፋ አለኝ እኔ ከፈለገች እዚህ ለጥፍላታለሁ ወንድሜ ነው አክስቴ ነው አጎቴ ነው ማለት አችልም ከወንዶች ጋር የተነሳሰችውና ገብተሻል ወይ ቤት ደርሰሻል ወይ ጽሁፉንም አለኝ እኔ በተናገርኩ ነገር የምጠየቀው አቢባ ቤት እኔ ነኝ መረጃ ከዛ ስክሪንሾት እያደረኩ ወደኔ ሁሉንም ላኩና አንዱ በጣም አቃጠለኝ አንገበገበኝና ምንድነው እኔ ፎቶውን ለቀዋለሁ እኔ ቤላ ለቀዋለሁ በኋላ ማርያም ምንድነው ይሄኛው እንደዚህ ተጠምጥሞ እንትን ያለሽ ምንድነው ከዛ አይ ዝም ብሎ ነው ዝም ብሎ የሰው መስላ እንደዚህ ግጥም አድርጎ ተቃቅፎ እንትን ያደርጋል እንዴ አልኳት አይ በቃ ዝም ብሎ ፎቶ እነሳ ብሎኝ ነው እንዲህ ፎቶ ይነሳል አልኳት ብዙ ፎቶዎች አለኝ ማለት ነው ለመረጃ ሶን ታቃለች እሷ ያየች ነው ወደ ዋትስአፕ ያስተላለፍኩት ከዛ በኋላ ቻል አደረኩት ለማንኛውም ይሄን ያስታወስሽ ብዬ ዝም አልኩና አለፍኩና ይሄን ሁሉ አለፍኩና ምንም በቃ ሴልኝናት ሰዎች ያሳታል ችግር የለውም ብዬ ዝም አልኩ ይሄውና አለች አልጠየቅኳትም ለምን እንዲሰማት አልፈልግም ግን ማስደንገጥ ስለነበረብኝ አስደንግጫለሁ መልእክት ያስተላልፋለሁ ዝም አልኩ ዝም ብዬ ቁጭ ይያል አጋጣሚ ሀቢባ የሰው ልጅ ሲሰራ የሆነ ነገር ይደርስባታል والله አንድ ነገር ውሸት ከተናገርኩ ማለት ነው እኔ እናቴ በህይወት ባኖርም ለክ በህይወት እንዳለች ነው ፊት ለፊቴ የምትቀመጠው ስለ ሴቶች ሳወራ ገባሽ ሙታም መቃብር ውስጥ ፊቴ ላይ አቁሜ ነው ስለ ሴቶች የምናገረው እናቴ ማለት ነው ብዙ በደል ደርሶባታል ስለዚህ ከዛ በኋላ ምን አለችኝ ምን አልኳት የሆነ ነገር ደረሰብኝ አቢባ ኪሳራ የሆነ ችግር በቃ ስራ ላይ የሆነ ስራ ተበላሸብኝ የሆነ ስራ ሲበላሽብኝ ማርያም አልኳት እኔ ትንሽ ስራ ተበላሽቶብኛልና ጭንቅላቴም ሰላም አይደለም እኔ በኔ ስም ሰው መጥቶ የሰው ልጅ በኔ ስም መጥቶ እንዲቸገር ወይ ደግሞ የሰው ልጅ በኔ ስም ከሀገር ወጥቶ እዚህ ሀገር ላይ እንዲቸገር እንዲሰቃይ ችግር እንዳደረስበት ስለምፈልግ በእናትሽ በቃ ሰው ፍሪ ሲሆን ነው ሁሉም ነገር 6 ወር ስራ ግቢና ከ6 ወር ወደዚህ አይቻልም እኔም 6 ወር ያለውትን ነገር ራጡ ብዬ ልጨራርስ 6 ወር ስራ ግቢና ሰርተሽ አንድ ብር ለኔ እንዳሰጭኝ አልኳት አዳምጪ አንድ ብር ሰርተሽ ለኔ እንዳሰጭኝ ራስሽ ተጠቀሚበት ከዛ አልኳት ስላት እሺ በቃ ተራራርተን ነው እንግዲህ ተራራርተን እሺ ብላኝ ነው እሺ ተባባል ቀጥታ ፈዲላ ማለት ቢሮ ብቻ ሳትሆን እህቴ ናት አንድ ቃል ብላ ነበር ምን አለች እኔ ፕራይቬቲ ወይ ደግሞ የባለቤቴን እኔን በተለይ ቤት ውስጥ ያለውን ነገር ውጪ መናገር አልፈልግም ነበር እቺና ለመጀመር